ረበሽኝም ግቢ። እንደውም እኛ ነን ይቅርታ ማለት ያለብን። አስቆምንሽ አይደለ? ኧረ አልቆምኩም። አሁን አይደል እንዴ አንኳኳው? ስላልተነሳን እኮ ነው። ችግር የለውም ብዙ አልቆምኩም። እና ማይ ስላልተነሱ ገብተሽ ቁርስ ስሪ። እሺ እሰራለሁ። ትተዋወቃላችሁ ልበል? አንቺ ሰላም፣ ምንድን ነው እናንተ ራሳችሁ ምንድን ነው? ምን ያስጨዋል? ታውቋችኋል? ተፋጣችኋል እኮ። እሷ ማናት? አዲሷ አጋዣችን ነች። እስካሁን አልተዋወቃችሁ ማለት? አዲሷ ገረዳችን ማለት እሷ ናት? ኧረ እባክሽ ምላስን ሰብስቢ። አንተ ራስ ምላስን ሰብስብ። ምንም ነገር እንዳትናገረኝ እሺ? እሺ ተረጋግኝ። የተፈጠረውን ነገር እንነጋገር። ምናሴ ዛሬ ምንም ነገር እንድትናገረኝ አልፈልግም። አንቺ ደግሞ ኮተትሽን ይዘሽ ከዚህ ቤት ውልቅ በይ። ሰላም ነው የምታወሪው ነገር ተጠንቀቂ። አንተ አፈን ዝጋ እሺ? አሁን አንቺ ከዚህ ቤት ውጪ። ሂጂ እዛ ጠብቂ። አንቺ ደግሞ እዚህ ጠብቂኝ። አዋርቻት እመለሳለሁ። ምንድን ነው ግርግሩ? እስኪ ተይኝማ። በጠዋቱ ደግሞ ምንድን ነው የሚያጨቃጭቃችሁ? ጭራሽ ብለሽ የማንንም ዱርዬ መሰብሰብ ጀመርሽ። ዱርዬ? ምናሴ ነው ዱርዬ? አንተ ልጅ ስርዓት ያዝ እንዳላጠፋ። አሁን ጭቅጭቃችሁን ትታችሁ ለምን የሆናችሁትን አትናገሩ? ገረድ ብለሽ የቀጠርሻት ሴት ማን እንደሆነች ታውቂያለሽ? እማ ግን የምርቺ ልጅ አንቺ ነሽ ያሳደግሻት? ስርዓት የሚባል ነገር እኮ አልፈጠረባትም። አንተ ደግሞ ዝም በል እስኪ። ይልቅ ሰራተኛዋ እንደላላው ነው ያመጣት። አሁን ምን ሆናችሁ ነው? አንቺ ጉድሽን አላወቅሽም። የምታውቂው ነገር ካለ ለምን በግልጽ አትናገሪም? ባለፈው ስልኬ የሰረቀችኝ ያልኳችሁ ልጅ እኮ እሷ ናት። ምን? የአንቺን ስልክ የሰረቀችው ሀና ነች? ይኸው ነው ጉዳችሁ። ስሙትና አረፉ። በፍጹም ሀና እንደዚህ አይነት ልጅ አይደለችም። እየዋሸሽኝ ነው። ኧረ እባክህ ሌባ ልሰርቅ ነው የመጣሁት ብሎ አይዘርፍም። ጥሩ ሰው መስሎ ነው የሚሰርቀው። ኧረ በእናትሽ ዝም በይ። ስለማታውቂ ሰው አፍሽን ሞልተሽ አታውሪ። ዝም በል አልኩህ እኮ። ይልቅም አንድ ነገር ልምከርሽ። ቤትሽ ታጥቦ ከሚጠብቅሽ አሁኑ ብታባሪያት ነው የሚሻልሽ። የማንንም ሌባማ አልሰበስብም። አሁኑ ነው ማባራት። ማሚ መጀመሪያ ተረጋግታ ልጅቷን እናዋራት። ከዛ ሰላም ያለችው ነገር እውነት ከሆነ ከስራው እናባራታለን። ይቺ ልጅ ያላየችውን ከየትም አምጥታ አትናገርም። ስለዚህ ምን እያልሽ ነው ማ? ቤቴ ሳይዘርፍ መጠንቀቅ አለብኛ እንዴ? ምን ይላል ይሄ? ሀና ይቅርታ አንድ ጊዜ ላናግርሽ። አቤት ምናሴ፣ ፈለግከኝ እንዴ? ሀና እያለቀሽ ነው እንዴ? ኧረ አላለቀስኩም፣ እንዲሁ ነው። ለምንድን ነው የምታለቅሽው? ይሄ እኮ የሚፈጠር ነገር ነው። ተው፣ እድሌ ነው እንደዚህ የሚያደርገኝ አውቀዋለሁ። እድሌ ምናምን አትበይ። ይሄ ከእድል ጋር የሚገናኝ ነገር አይደለም። ስራ አገኘው ብዬ ፈጣሪን አመስገኝ ሳልጨርስ ታዲያ ይሄ ነገር ሲፈጠር ምን ላድርግ? ሀና ምንም ነገር ቢፈጠር ማልቀስ የለብሽም። ስለ ወደፊቱ ነው ማሰብ ያለብሽ። ወይ ወደፊት? በምን እድሌ ነው ወደፊትን የማስበው? ሀና ምን እያልሽ ነው? ለምን በቀላሉ ተስፋ ትቆርጫለሽ? አንተ አልገባህም ምናሴ። ይህ ስራ እኮ በምን ተአምር እንደተገኘ አታውቅም። ቢሆንስ ላለፈ ነገር ማልቀሱ ጥቅም አለው? እኔ እናውቃለሁ። ፖሊሲ ቢሰኝ እሺ ምን ላድርግ? አሁን ተረጋጊና ወደ ቤትሽ ሂጂ። ስልክሽን ስጭኝና ያለውን ነገር በኋላ ደውዬልሽ እናወራለን። ምኑን እናወራለን? አንዴ ስሜ ሌባ ተብሎ ጠፍቷል። እኔ እንደዚህ አላስብም። በአንቺና በሰላም መካከልም የተፈጠረው ነገር አለመግባባት ነው እንጂ ሌባ አይደለሽም። እሱማ ነው፣ ግን በእህትና በእናትህ ፊት ሁሌም ሌባ ነኝ። ሰላም እንደፈለገች ማሰብ ትችላለች። እማዬ በድንገት ተነስታ ነው ስሜታዊ የሆነ ውሳኔ ወሰነ። ሀና አንድ ቀን ሳይሆናተኝ ከስራ ተባረረች። እንግዲህ በሆነ አጋጣሚ መንገድ ላይ ሲሄዱ ከጆሮ ጋር በአጋጣሚ ሰላምን አግኝተዋት ነበር። እናም ጆሮ ስልኳን ሲሰርቃት ሀና ግን ቀምታ መለሰችላት ማለት ነው። ይህንንም አጋጣሚ ሆኖ እንግዲህ የገባችበት ቤት ልጁን ታገኘች ማለት ነው። እናም ሀና እንደተለመደው በጧት ተነስታ ወደ ስራ ቦታ በጧት ስለምትሄድ ያው አባቷ ጋር አድራ በጧት ነው ወደ ስራ የምትገቡ። ነገር ግን ሁላቸውም አልተነሱም ነበረ። በር ስታንኳኳ እጅና በሩን ክፈችው ብላት ነበረ እናቷ ወይዘሮ ሜላት ማለት ነው። እሷ ግን በእናቷ ተናዳ ስለነበረ ሌሊቱ ሙሉ የጠፋችው ልጇን እያሰበች ስለተናደደችባት እኛን አንቺ መቼ ነው የምታስታውሽን? ሁሌም ፎቶ ላይ ተለጥፈሽ እኛን ረስተሽና፣ ስለዚህ በጧት ተነስቼ እየለባበስኩ ነው እናቴን ፍለጋ ይሄዳለሁ እያለች እያናደደቻት እያለ በር እየተንኳኳ ነው። ሂጅና በሩን ክፋችሁ ስትላት ለዚህ ሲሆንማ ትፈልጊናለሽ ብላ በሩ ልትከፍት ወደ ሳሎን ስትሄድ ቀድሞ ግን ምናሴ ተነስቶ ስለነበረ በሩን ከፈተላት። እናም ደህና አደራችሁ ብላ ሀና ደህና አደራችሁ ተባብለው ወደ ውስጥ ገባች። ይቅርታ ተኝተን ስለነበር ነው ያስቆየንሽ ምናምን ሲላት ችግር የለውም እኔ ብዙም አልቆየውም ማለት። እናም ሁላቸውም ስለተኙ ኪችን ግቢና ቁርስ ስሪ እያላት ወደ ኪችን ስትሄድ ፊት ለፊት ሳሎን ላይ ከሰላም ጋር ተፋጠጡ ማለት ነው። ከዚህ በፊት ሰላም ስለምታውቃት በጣም ነው የተናደደችው።
እና ምን ሆናችሁ ነው የተፋጠጣችሁት? ከዚህ በፊት ትተዋወቃላችሁ እንዴ ብሎ ሲጠይቃቸው ከዛም እች ማናት ብላ ጠየቀችው እና አዲሷ ሰራተኛችን ጭራሽ ብላችሁ ሌባ ገረድ ነው እንዲያመጣችሁት ብላ ስትናገር አንቺ ስርዓት ያዥ ለምንድነው እንደዚህ ብለሽ የምትናገሪ ምናምን ብለው እሷን ለማናገር ወደዛ ጎትቶ ወሰዳትና ሀናን ከዚህ ጠብቂኝ አላት። እናም እናቷን ብለሽ ደግሞ የማንንም ሌባ እየሰበሰብሽ ቤት ማስገባት ጀመርሽ አለቻት። ስለምን ሌባ ነው የምታወሪው? ጭራሽ ብለሽ ደግሞ ምናሴን ነው ሌባ የምትይው ስትላት አይ ምናሴን አይደለም እሱ ምን በወጣው ያመጣሻት ገረድ ሌባ ናት። ከዚህ በፊት ስልኬን የሰረቀችኝ እሷ ናት። ስለዚህ ቤትሽ በሙሉ እንዲዘረፍ ካልፈለሽ ከቤት አስወጫት ስትላተኝ ጭራሽ ሌባ ነው እንዲያመጣብኝ ብላ አሁን አባርራታለሁ እያለች እየፎከረች እያለ ምናሴ ግን በጣም ስለሚያስታውል እማዬ ተረጋግታችሁ ነገሩን ማሰብ አለባችሁ፣ ጭራሽ ሀና እንደዚህ የምታረግ አይነት ልጅ አይደለችም ስትለው ሀናም ሳሎን ቁጭ ብላ እየጠበቀች ነበር። እናም ሌባ እኮ መጀመሪያ ሌባ ሆኖ አይመጣም፣ ጥሩ ሰው መስሎ ነው የሚቀርበው፣ አንተ ምን የምታውቀው ነገር የለ ዝም በል እያለችው እናም ሄደሽ ነገሮችን ማጣራት አለብሽ እማዬ እሷን ጠይቂያት ሰላምን አትስሚያት ብሎ ሀናን ለማናገር ወደ ሳሎን ሄደው መናገር ጀመሩ እና ከዚህ በፊት ስልኳን እንደሰረቀቻት እሷ ሌባ እንደሆነች ነገረች። ሀና ግን የተፈጠረውን ነገር ምንም ብላ ማብራራት ራሱ እንድታብራራና ነገሩ እንድታስረዳ እድል አልሰጧትም። አንድ ጥያቄ ብቻ ነው የጠየቋት። ከዚህ በፊት ከሰላም ጋር ትተዋወቂያለሽ ሲሏት አዎ እንተዋወቃለን፣ ግን ላስረዳችሁ እናንተ እንደምታስቡት መንገድ በዛ መልኩ አይደለም የተዋወቅ ነው ስትል ከዚህ በኋላ ምንም እንድትይ አልፈልግም፣ ልብስሽን ሸክፊና ውጭ ብላ ወይዘሮ ሜላት ስትላት ተነስታ እያለቀሰች ሄደች። እናም ምናሴ ተከትሏት ምን ሆነሽ ነው ለምን እንደምታለቅሽው ሲላት ድሮም እኮ እድሌ ነው አንድ ቀን ስራ ባገኘው ብዬ ተደስቼ ፈጣሪን አመስግኜ ሳልጨርስ አሁን ደግሞ ከስራ ስባረር እንዴት አልከፋ፣ ይህን ስራ ለማግኘት እኮ ስንት እንደተንከራተትኩ አንተ አልገባህም ብላ ስትለው ምናሴም አታልቅሽ፣ ወደፊት ማሰብ ነው ያለብሽ፣ በምን እድሌ ነው ወደፊትን ማስበው፣ በቃ አሁን እኮ ተበላሸ ነገሩ ሁላ ስትለው እሱም ስልክሽን ስጭኝና ያለውን ነገር ከማየ ጋር ተነጋግሬ፣ አሁን ስሜታዊ ስለሆነች ነው እንደዚህ አይነት ውሳኔ ወሰነችው፣ እሷ ጋር ተነጋግሬ መልሼ እደውልልሻለሁ አንቺ አትዘኝ ብቻ አላተኝ እና እሺ ብላ ስልኩን ተቀብላ ሄደች ማለት ነው። እናም ወይዘሮ ሜላትም ደላለው ደወልላት እና ከዛም ስልኩን አንስታ ልጅቷን አባረርኩላት ደግሞ ብሎ ጭራሽ ሌባ ልጅ ነው ያመጣህብኝ የልጅን ስልክ ሰርቃለች ብላ ነገረችው። እሱም ደንግጧል። ምክንያቱም ሀና በጣም ጥሩ ልጅ እንደነበረች ስለሚያውቅ ጭራሽ ትሰርቃለች ብሎ ስላልገመተ በዚህ ምክንያት እሱ ደንግጧል ማለት ነው። በሌላ በኩል ጆሮ ከአባባ ኖላዊ ጋር በጣም ተስማምተው ደስተኛ ሆኗል ማለት ነው። ጆሮ አባባ ኖላዊ በማግኘታቸው በፊት ታሬ የሆነ ብር እየከፈለ ነበር እሱ መንገዱን እንዲያሳያቸው እና ሀና ስራ ስትገባ አብሯቸው እንዲውል ይከፍለው ነበር። አሁን ላይ ግን አይከፍለውም እና ስንት ነው ግን እኔን ለማጫወት የሚከፈል ሲለው ከዚህ በፊት ይከፈል ነበር፣ አሁን ግን እኔ ራሱ ከሰው ጋር ስወል ደስተኛ ስለሆንኩ የትም አይሄድም ብሎ ነው መሰል ምንም ነገር አይከፍለኝም፣ ስለዚህ ምንም ሳይከፈለኝ ነው ከእርሰው ጋር የምኖረው፣ በጣም ጨዋታው ምናምን በህልሜ ሁላ እየመጣ ነው እያላቸው እናም ቤተ ክርስቲያን እርሰው ካወቅኩ ወዲህ ጸሎተኛ አደረጉኝ፣ ከዚህ በፊት ቤተ ክርስቲያን ሂጄ አላውቅም፣ የሄድኩት ራሱ በሕፃንነቴ ነው እና ምን መጸለይ እንዳለብኝ ራሱ ጠፍቶብኛል አላውቅም ሲል እግዚአብሔር የልብን የሚያውቅ እሱ የልብን ያውቃል እና አንተ አትጨነቅ ሲላቸው እንደ አጋጣሚ ሁለት ልጆች ሲያልፉ ሄዶ ስልካቸውን ሰረቀ። እናም ስርቆት እንዲያቆም ስለሚፈልጉ አባባ ኖላዊ በጣም ተናዶ ዝም ብሎ ሳያናገራቸው ጥሏቸው ሄደ ማለት ነው። ዛሬም ሁኔታውን ከሰማ በኋላ ለሀና ነገራትኝ። እሷም ወደ ቢሮ እንደምትሄድ ነገረችው እና ያለውን ነገር ሁሉ ነገረችው በጆሮ ምክንያት ጆሮ እንደሰረቀ ስልኳን ከዛም በኋላ ቀምታ እንደሰጠቻት ለልጅቷ ሁሉ ነገር ስታስረዳው የሆነ ያለመግባባት ነገር እንደተፈጠረ ስለተገባው ቀጥታ ለወይዘሮ ሜላት ደውሎ ከእሷ ጋር ለመነጋገር አሰበ ማለት ነው። እናም ለመጨረሻ ጊዜ በሀና ጉዳይ ልነግርሽ እፈልጋለሁ እንገናኝ አላት እና ተገናኝተው እንግዲህ ከሰዓት እዛ አትና ከቤት እና ከዛ በኋላ እንነጋገራለን አለችው ማለት ነው። እናም ለሀና የመጨረሻ እድል ሰጥተዋታል። ሀናም ነገሮቹ በጣም ከብደዋታል። ከዚህ በፊት ኤልያስ የአዲስ አበባ ኑሮ እንደምታስቢው ቀላል አይደለም፣ በጣም ብዙ ውጣ ወረድ ያለው ነገሮች እንዳያሰብሻቸው ተሎ አይሳኩም ብሏት ነበር። እሱን እያስታወሰች እያዘነች እያለቀሰች ትገኛለች። እናም አባባ ኖላዊ ጋር ሄዳ ስራ እንደተቀነሰች እና ብዙ ሰራተኛ የምትሰራበት ቦታ ብዙ ሰራተኛ ስለነበሩ እሷን እንደቀነሷት ተናገረች ማለት ነው። እሱ ሲጀመር ከሰው ቤት እየሰራች እንደሆነ ራሱ
አባባኑ ላይ አያውቁም። ምክንያቱም ቢያውቁ በጣም ሊያዝኑባት ስለሚችሉ መናገር አልፈለገችም። እሳቸው ግን ምናልባት እኔ ብሞት እንኳን የሆነ ከጎኗ የሚሆን ሰው ሊኖራት ይገባል ብለው ስላሰቡ ከኤልያስ ጋር አብራ እንድትሆን ስለሚፈልጉ ስለ ኤልያስ ጠየቃት። እሷ ግን በጭራሽ እኔ ከዚህ በአሁን ሰዓት አንተ ደስተኛ ሆነ ጤነኛ ሆነ ማየት ነው የምፈልገው፣ ሌላ ነገር አላስብም ብላ ነገረቻቸው። እና ምናሴም እሷን ለማግኘት ስለፈለገ ስልክ ደወለላት እና ላገኛት እንደሚፈልግ ነገራት። እሷም ጠብቀኝ ብላ እየመጣች እያለ መንገድ ላይ ስለጠበቃተኝ ፀሐይ ስለመታው በጣም ከዚህ በፊትም ያመውና ጤነኛ ስላልሆነ ማለት ነው ፀሐይ ስለመታው በጣም ይቅርታ እዚህ ቀጥሬ ፀሐይ መታ ምናምን ስትለው አዎ ትንሽ ፀሐይ መቶኛል እና ራሴን ሁላ እያዞረኝ ነው ብሎ ከዛው ከቆመበት ወደቀ። እናም ሀናም ደንግጣ እሱን ለማገዝና ለመርዳት እየሞከረች እዛ ላይ ነው ያለቀው። በቀጣይ ክፍል ቀጣዩን ይዘንላችሁ እንመጣ ይሆናል። በያላችሁበት ሰላማችሁ ይብዛ። እናመሰግናለን።